አንተ ባላደራ ወዴት ነው ያለኸው? የወንጌል አርበኛ ሆይ ወዴት ነው ያለኸው? ሰላምና ጸጋ የጌታችን ኢየሱስ ክርስቶስ ምህረት በዓለም ዙሪያ ላላችሁ ሁሉ ይሁን። ምናልባት ይሄን ክሊፕ እንዳጋጣሚ ሆናችሁ የምታዩ ሁላችሁ እኔ ሐዋርያው በርናባስ ቶማስ ነው የሚባለው። ያው በዚህ ዘመን ሐዋርያት የለም ነቢያት የለም በሚባልበት ዘመን ያለነው እኛ ስሙን ሳይሆን ስራ ላይ ነው ሐዋርያነትን የምናውቀው። አሁን ያለነው 17ኛ ወንጌል ጉዞ 164ኛ ዙር ላይ ነው ያለን። ይሄ 164 ዙር በ2018 ላይ የሚጠቃለል ሆኖ በፊታችን 2019 165ኛ ዙር እንቀጥላለን። እነዚህ በዚህ አካባቢ ያለው የወንጌል ቲሞች ናቸው፣ ሚሽነሪዎች ማለት ነው። የሰሜኑ ከሰሜኑ ነው፣ የደቡቡ ከደቡቡ ነው፣ የምዕራቡ ከምዕራቡ ነው። እነዚህ የደቡብ ምዕራብ የወንጌል ቲሞች ናቸው። እነዚህ ወንጌል ቲሞች ራሳቸውን በራሳቸው ነው ለወንጌል ሰጥተው ይሄዱ ያለው ማለት ነው። በጣም በርካታ ቁጥር የሌላቸው ሰዎችን ትላንትና አጥምቀናል። ዛሬም ደግሞ ኤልሸኮና ምዕራብ ኦሞ በሁለቱ ዞኖች ድንበር ላይ ባለው ወንዝ ውስጥ ነው ያጠመቀን የነበረው። ምዕራብ ኦሞ ውስጥ ሜኒት የሚባለው ጎሳዎች ይገኛል። እዚህ አካባቢ ቤንች የሚለው ጎሳዎች ይገኛል። ስለዚህ ይሄን ክሊፕ የምታዩ ጌታ ኢየሱስ ክርስቶስ ሊመጣ ነው። ጌታ ኢየሱስ የሚመጣው ቁጭ ብለን ስንጠብቅ አይደለም። ይሄ የመንግስት ወንጌል ለአሕዛብ ሁሉ ሲሰበክ ያኔ መጨረሻ ይሆናል። እኔ አሁን አዳራ የሚላችሁ በህይወት ያላችሁና ይሄን የሰማችሁ ያላችሁ በእናንተ እጅ ያለው የጸሎት መንፈስ ለወንጌል ተሰጥቷል። በእጃችሁ ያለች አንድ ብር በአንድ ነፍሳት ህይወት ውስጥ ትልቅ አስተዋጽኦ አለች። ለወንጌል የተሰጠው ሰው ጸጋና የተቀደሰ ገንዘብ በቅዱሳን እጅ የተቀደሰ ገንዘብ ለወንጌል ያለን እኛው ነን፣ ሌላ መጥቶ አይሰራም። ስለዚህ እያዩ ከማጨባጨብ እናንተም በዚህ ውስጥ እንድትገቡ እናንተም በዚህ ዘመን ፍጻሜ ላይ ሊገለጥ ባለው ፍጻሜ ላይ ላልደረሱ ወንጌል ከኛ ጋር አደርሳችሁ ጌታ ሲመጣ ከእጁ አክሊል እንድትቀበሉ እድል ልንሰጣችሁ እንፈልጋለን። በዚህ ስክሪን ላይ በሚቀመጠው ቁጥር ደውላችሁ ልታናገሩ ትችላላችሁ። ይሄ ቲም ኪሩቤል የክብር ወንጌል ዓለም አቀፍ ቤተክርስቲያን የሚሽነሪ ቲም ነው፣ የቤተክርስቲያን ተካላና ወንጌል ስርጭት ቲም። ስለዚህ ሁላችሁ በዚህ ውስጥ እንድትገቡ እድል እንሰጣችኋለን፣ እንጋብዛችኋለን። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ጌታ የተባረከ ይሁን። ተባረኩልን። እንወዳችኋለን። እኛ እስቲ እጃችሁን ከፍ አድርጉና ባርኩ። እንወዳችኋለን በሉ። እናከብራችኋለን። የወንጌል አገልጋይ ሁኑ። ጌታ ይመጣል። ከኛ ጋር ሩጡ። አክሊል አብረን እንካፈል። አሜን አሜን። ሰማይና ምድር የምትገዛ ልዑል እግዚአብሔር ሆይ እንዳዘዝከን በዚህ ውሃ ልናጠምቅ መጥተናል። ይህ ውሃ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ቀድሻለሁ። ያደርጋል እግዚአብሔር ቃል ገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና የታሰሩትን ይፈታል፣ ሰንሰለታቸውን ይበጥሳል። በተለይ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና ያዘኑትም ይጽናናሉ፣ ለቅሷቸውን ትተው ይስቃሉ። በዚህ ታላቅ ወንጌል ተደስተው ክብርን ይሰጣሉ ለከበረው። ወንጌላችን ገና ድል ያደርጋል። እግዚአብሔር ቃል ገና ለምን ይዞራል? ለአራቱ
ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ገና የታመሙት ይነሳሉ፣ አልጋቸውን ይዘው ይሄዳሉ። መቼ የኛ ወንጌል የዋዛ ነው፣ አልጋን አሸክሞ የሚያሮጥ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ገና ወንጌላችን ይዳረሳል፣ ለዓለማችን ሰላምን ይሰጣል። ጦሩን ክርክሩንም ይሽራል፣ የሰላሙ ወንጌል ብቻ ይነግሣል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ያሸንፋል እንጂ አይሸነፍም፣ ይለውጣል እንጂ አይለወጥም። ሰማይና ምድር የሚያልፍ ነው፣ የእግዚአብሔር ቃል ግን ነዋሪ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ገና የታሰሩትን ይፈታል፣ ሰንሰለታቸውን ይበጥሳል። በተለይ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ገና ያዘኑትም ይጽናናሉ፣ ለቅሷቸውን ትተው ይስቃሉ። በዚህ ታላቅ ወንጌል ተደስተው ክብርን ይሰጣሉ ለከበረው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል። ገና የታመሙት ይነሳሉ፣ አልጋቸውን ይዘው ይሄዳሉ። መቼ የኛ ወንጌል የዋዛ ነው፣ አልጋን አሸክሞ የሚያሮጥ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል ያሸንፋል።
ይዳረሳል፣ ለዓለማችን ሰላምን ይሰጣል። ጦሩን ግርግሩንም ይሽራል፣ የሰላሙ ወንጌል ብቻ ይነፍሳል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ያሸንፋል እንጂ አይሸነፍም፣ ይለውጣል እንጂ አይለወጥም። ሰማይና ምድር የሚያልፍ ነው፣ የእግዚአብሔር ቃል ግን ነዋሪ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና የታሰሩትን ይፈታል፣ ሰንሰለታቸውን ይበጥሳል። በተለያ ኢየሱስ የታሰሩ በዚህ ታላቅ ወንጌል ይፈታሉ። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና ያዘኑትም ይጽናናሉ፣ ለቅሷቸውን ትተው ይስቃሉ። በዚህ ታላቅ ወንጌል ተደስተው ክብርን ይሰጣሉ ለከበረው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና የታመሙት ይነሳሉ፣ አልጋቸውን ይዘው ይሄዳሉ። መቼ የኛ ወንጌል የዋዛ ነው፣ አልጋን አሸክሞ የሚያሮጥ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ገና ወንጌላችን ይዳረሳል፣ ለዓለማችን ሰላምን ይሰጣል። ጦሩን ግርግሩንም ይሽራል፣ የሰላሙ ወንጌል ብቻ ይነፍሳል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል።
አይሸነፍም። ይለውጣል እንጂ አይለወጥም። ሰማይና ምድር የሚያልፍ ነው፣ የእግዚአብሔር ቃል ግን ነዋሪ ነው። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ዓለምን ይዞራል። ለአራቱም ማዕዘን ይዳረሳል፣ ሁሉን ይለውጣል፣ ያሸንፋል። ዛሬ እዚህ ቦታ ላይ የተጠመቀች ሁላችሁ ኪሩቤል የክብር ወንጌል ዓለም አቀፍ ቤተክርስቲያን እዚህ ካምና አካባቢ ያለች አጥቢያይቱ አካል ናችሁ። እጆቻችን ሁላችን እናንሳና እንጸልያለን። የመንፈስ ቅዱስን ጸጋ ትቀበላላችሁ። በቀረው ዘመናችሁ የእግዚአብሔርን መንግሥት ሰርታችሁ ታልፋላችሁ። እግዚአብሔር የጥበብን፣ የመስተዋልን፣ የእውቀትን መንፈስ ያፈስባችኋል። እንጸልያለን በእምነት ስለ መንፈስ ቅዱስ ጸልያለሁ። የጌታ መንፈስ በላችሁ ላይ ይመጣል፣ ጸጋንም ይሰጣችኋል። ናዝሬቱ ጌታ በኢየሱስ ስም ጌታ ሆይ ጌታ መንፈስ ቅዱስ ሁል ጊዜ ኢየሱስን እንደምታከብር፣ አብን እንደምታከብር፣ ስራውንም እንደምታከብር እኔ አምናለሁ። ጌታ ሆይ እኔ በውሃ አጥምቄያቸዋለሁ፣ በመንፈስህ በጥበብ በመስተዋል በእውቀት እንድታጠምቃቸው በኢየሱስ ክርስቶስም ከመካከላቸው ሐዋርያቶች፣ ከመካከላቸው ነቢያቶች፣ ከመካከላቸው ወንጌል ሰባኪዎች፣ እረኞችና አስተማሪዎች ሆነው በሚመጣው ዘመን መንግሥትን ሰርተው መንግሥትን አስፋፍተው እንዲያልፉ አሁን በኢየሱስ ክርስቶስም ቅዱስ መንፈስ በላቸው ላይ ይሁን። አሜን። የመንፈስ ቅዱስ ኃይል በላቸው ላይ ይውረድ። አሜን። በኢየሱስ ክርስቶስም የመንፈስ ቅዱስ ኃይል በላቸው ላይ ይውረድ። አሜን። የጌታ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የመስተዋል መንፈስ፣ የእውቀት መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ በኢየሱስ ክርስቶስም ይረፍባቸው። ሰማይ በላቸው ላይ ይከፈት። የመንፈስ ቅዱስ ኃይል ይለቀቅባቸው። በኢየሱስ ክርስቶስም በጥበብ የተሞሉ ይሁኑ፣ በመስተዋል የተሞሉ ይሁኑ። አንተ እስክትመጣ ድረስ ከዓለም ክፋት ባንተ ይጠበቁ። የቤተ ክርስቲያን አካሉ ነው። የክርስቶስም ቤተ ክርስቲያን ያለ ነቀፋ ያለ ፊት መጨመደድ ያለ ነውር ፍጹም አድርገው ለመንግሥት እንዲያስረክብ ይሄን ሊረዳቸው የሚችል ጸጋ በኢየሱስም በላቸው ላይ ይሁን። ጌታ ሆይ እኛንም ባሪያዎችንም ስላገዝከን እናመሰግናለን። ማንጠቅም ባሪያዎች ነን። አንተ ወደኛ መጣቸው፣ እኛ አጥምቀን አንተ ሰጠን። በኢየሱስ ክርስቶስም ክብርና ምስጋና ላንተ ይሁን። በመንግስቲ አስበን፣ በለኛ መንግስት ተመልክተን፣ ስራዎቻችን በፊት ይቆጠርልን። በጌታ በኢየሱስ ክርስቶስ እናመሰግናለን። ጌታ በሆነ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። አንድ ጊዜ ለጌታ ክብር እንሰጣለን።